الرحيم والملائكة المقربين على سيدنا محمد وعلى سائر الأنبياء والمرسلين وعلى آله وصحبه ومن اهتدى بهديه إلى يوم الدين. أيها المشاهدون الكرام والمشاهدات، السلام عليكم ورحمة الله تعالى وبركاته. السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله وبركاته. أولا الحمد لله እዚህ ያሉት ወንድሞቻችን እነዚህ ወጣቶች ለይህ እንኳን አበቃችሁ እላለሁ። አሳቲዛዎችንም ይሄን ለማብቃት እንኳን አላህ ወፈቃችሁ እላለሁ። እናንተም በአላህ ኢራዳ በአላህ ቁድራ ሆኖ ይሄን ለማየት ወደ ለመምጣት እንኳንም አላህ ወፈቃችሁ፣ አላህ አገራላችሁ። እንኳንስ አላህ አገራለን ለማለት እወዳለሁ። ይህን የመሰለ መጅሊስ ከማግኘት የበለጠ ሐቂቀተን ሌላ የሚያስደስት ነገር ለቀልብ ለሩህ ቁት የሚገኝ ነገር ምንም የለም። አላህ ያገራልንና አሊ ኢብኑ አቢ ጣሊብ ሐፊዝ ኢብኑ ጀውዚ እንዳስተላለፉላቸው ሰው እንደዘገቡት መን ጀመዐ ሲተ ኺሷሊን ለም የደዕ ሊልጀነቲ መጥለባ ወላ ሊናሪ መህረባ ይላሉ። አላህ አግርቶለት 6 ነገር እሱ ላይ የሚታይለት ሰው ጀነትን ለመፈለግ ጀነትን ለማግኘት የተወው በር መስኮት የለም፣ ከጀሃነም ለማምለጥም የተወው ቀዳዳ የለም። ከጀሃነምም እየራቀ ነው ያለው፣ ጀነትን እየፈለገ ነው ያለው አሉ። አወለን ያስቀመጡት ምንድነው? መን አረፈ አላህ ወአጣዐሃ። ከሁሉ ነገር የሚቀድመው ማዕሪፈቱላህ ነው። አላህን በአግባቡ አውቆ የአላህን ማእሙራት የፈጸመ አላህ የከለከለውን የተከለከለ። ሁለተኛ መን አረፈ ሸይጣነ ወዐሷህ። ሸይጣኑ መሆኑን አውቆ የሸይጣን ትእዛዝ የማይቀበል ከሆነ ነው። ኢነ ሸይጣነ ዐዱውን ለኩም ፈተኺዙሁ ዐዱዋ የተባለው መጀመሪያ ሸይጣንን አውቆ ከሸይጣን ተንኮል የሚርቅ ከሆነ። ሶስተኛ መን አረፈ አልሐቀ ፈተበዐህ። ሐቅ ዝም ብሎ አይታወቅም፣ በእንዲህ አይነት ኢልም ነው የሚገኘው። ሐቅ ማለት የቱ ነው ብሎ ሐቅን የተከተለ ሰው ነው። አራተኛ መን አረፈ አልባጢለ ፈጅተነበህ። ባጢሉ የቱ ነው ብሎ ባጢልን ዝም ብሎ ባጢል መሆኑን እናውቀዋለን ማለት ሳይሆን ባጢልን የራቀ ሰው ነው። አምስተኛ መን አረፈ ዱንያ ፈአዕረض አንሃ። ዱንያ ጊዜያዊ መሆኗን አውቆ ብልጭልጭ መሆኗን አውቆ ሁሉም ዛሬ ቢታይ ነገ የሌለ መሆኑን አውቆ ዱንያነቷን አውቆ ፊቱን ዘወር አድርጎ ዱንያን በጥንቃቄ የተሻገረ ሰው አለ። ስድስተኛና የመጨረሻው መን አረፈ ልጀነተ ፈጠለበሃ። ጀነትን አውቆ የጀነትን ደረጃ ግን ዝም ብሎ መቀመጥ ማውራት ሳይሆን ጀነት የሚያስገኘውን ነገር የሰራ ሰው ይሄ አላህ የጀነትን በር አግርቶለታል፣ ከጀሃነም ርቀዋል ብለዋልና በእንዲህ አይነቱ ዒልም ሁሉም ነገር ይገኛል። እኛንም አላህ ያግራለን። እንደም ልጆች እስከ መጨረሻው አላህ ያሳምርላቸው። ሁሉ ነገር ሊሆን የሚችለው በምንድን ነው? በዒልም ነው። ሐቂቀተን እንደምታዩት በቅፍ ከሚያዙ ልጆች ጀምሮ ከፍ እስካሉ ድረስ ሸሪዓተል ኢስላሚያን ከዛው ከመሻይኾች ጀምሮ እስካሁን ድረስ እውነት በሆነ ዒልም ለማስተላለፍ ለይህ ኡማ ለመድረስ ከቀን ከላይ ደፋ ቀና ሲሉና ሲደግሙ ሌሎች ደግሞ ይህንን ሐቅ ጭቃ ለመቀባትና ያልሆነ ስያሜ ለመስጠት ዒልምን በማሰልጠን ዒልምን በማዕራት ፋንታ ውሸትን እያሰለጠኑ ውሸት እየፈበረቁ 24 ሰዓት የሆነ ያልሆነውን የሚያወሩ ሰዎች አሉ። አላህ ይጠብቃል። ለእነዚህ ሰዎች ሁላችሁም አንድ መልእክት አለኝና በእንዲህ አይነቶቹ ጀግኖች መልስ ስለሚሰጣቸው
መልእክት ቢተላለፍልኝ ደስ ይለኛል። አሁን አዲስ ተነስተው ያንን ውሸት ሒርፋ አድርገው ትናንትና ቤት ለመግዛት ያልበቁት ቤት ለመግዛት መኪና ያልተሸለሙት መኪና ለመሸለም የውሸት ቅድም ይዘዋል። አንድ ሰውዬ ትልልቅ ኃይለኛ የሚባሉትን አውሬዎች ኡሱዶችን አንበሳዎችን እስከዛው እስከ ዋሻቸው ድረስ እስከ ምሽጋቸው እየሄደ ያድን ነበርና እነዛን አድኖ አሸንፎ ሲመለስ መንደር ያሉ ውሾች ጮሁበት። የሰውዬ ምን ግጥም ገጠመ መሰላችሁ? من لم يخشى أسود الغابي إن زأرت فكيف يخشى كلاب الحي إذا نبحتها. الله أكبر. እኔ አንበሳዎችን እስከ ዋሻቸው እስከ ምሽጋቸው እንጂ ሰብሬ ያን ጩኸት መሬት ሰማይ የሚያደበላልቅ ጩኸት እየጮሁ ምንም ሳልፈራ አሸንፌ ተመለስኩ። ሰውዬ የመንደር ውሻ ጩኸት ምን ያስፈራዋል ብሎ ያስባሉ ውሾቹ የሚጮሁት። ስለዚህ አንበሳም የለም መጀመሪያውኑ ይገባቸዋል። ቢሆንም በተደራጀ መልኩ ድምፁን ከፍ አድርጎ በዓለም ደረጃ ሐቅን አጠፋለሁ ብሎ የተባለን መሬት ዲባቅ የመታ ኃይል አሁን እነዚህ ውሻዎቹ ምናምኖቹ የሳሎን ውሻ ከውሻም ውሻ የመንደር ውሻዎች ያሸንፋልታል ተብሎ ይታሰባል እንዴ? አይታሰብም። ለእነዚህ ሰዎች የምንላቸው ምንድን ነው? ይህንን ውሸት ማፈብረቁ ተውትና እንዲህ በቅፍ ያሉ የ10 ዓመት የ8 ዓመት ልጆች ጋር አራድ የለም እነዛን እናታቸው ጀርባ ላይ ሆነው ጡት የሚጠቡት ጋር መታችሁ ዒልም ተከራከሩ በሉልስ። ቅድም ታቀፈን አንስተን ቁጡ ያደረገው ልጅ ጋር መጨረሻ እሱን ነው የምንሰጣቸው። ትልላቆቹን አሳቲዛዎቹን አይደለም በጭራሽ። እነዚህ ፊቅሞች ወላሂ ምን አይነት ጨካኞች አረመኔዎች መሆናቸውን ትናንትና ሰውን ከአቂደተ ተንዚህ ኻሊቀ ሰማዋት ወልአርድን እንዳይገዛ ወስደው እግር ያለው ጭንቅላት ያለው የሚወጣ የሚወርድ አካል እንዲያመልክ አደረጉት በመርፌ አደንዝዘው። አሁን ደግሞ ሰው ባኖ አላህን ወደ መገዛት ሲመጣ ደግሞ የለም አትነካኩት። እዛው ምን ያህል ገራር መሆናቸውን የምታውቁት በምንድን ነው? ትናንትና መኪና ገዝተውበታል። ትናንትና ቤት ሰርተውበታል። ትናንትና ቤት ኑሯቸውን ለውጠውበታል። አሁንም ነቅቶ እንዳይመጣ እዛው ጣዖትህን አምልክ ችግር የለም አብሽር ጅስምን ማምለክ ምንም አያመጣም እንደሚሉ ጨካኝ አረመኔዎች በዓለም ሊፈለግ ይገኛል? ይገኛል እንዴ? አይገኝም። ያ የመርካቶ እንኳ ዱርዬ እኮ የሚያወልቀው ምንድን ነው? ብር ነው አይደለም? እስቦኬ ነው የሚፈታው። እነዚህ የሰውን ኢማን ወስደው ከስቦኬ በላይ የሚወስዱ አረመኔ ሰዎች አዛኝ መስለው እዛው ጣዖት አምልክ አብሽር ግን የምታመልክም ጭንቅላት የምታመልክ ችግር የለበትም ለእኛ ብቻ አገልግል እንጂ ከደነዘዝክበት እንዳትነቃ ለሚሉ ሰዎች የእናንተ ፍልስፍና አብቅቶበታል። በዓለም ተንኮቷቷልና አሁንም በዕልም ኑሩ። ሚስቃለ ዘራ ልታቆሙት አትችሉምና እዛው ዱርዬነታችሁን ይዛችሁ ሳሎናችሁ ተኙ በሉ። ልናገራ አትሉም እንዴ? በዕልም ከፈለጋችሁ እንዲህ አይነት ሸባቦች አሉና በዕልም ለፈለገ ቢፈልግ ላይ ቢፈልግ ቀን ቢፈልግ ራሱ ቤቱ ድረስ ቢፈልግ በአደባባይ ቢፈልግ በፒያሳ ለመቅጠም ዝግጁ ነን። ግን በውሸት የምትቀቡት ነገር የፈለገውን ያህል ጭቃ ብትቀቡም ወርቅ ወርቅ ነው፣ ልታደርሱት አትችሉም እንላቸዋለን። ኢንሻአላህ አላሁ አክበር አላሁ አክበር። እና እነዚህ ውልቅፍቅፍ ያሉት ደግሞ መግለጽ የማይችሉ ቀርቶ በውሸት የሰለጠኑ ሪከርድ የሰበሩትም ዋሽተው ሊያስቀሩት አልቻሉም። እና እባካችሁ አዲስ ውሸት ተማሪዎች አቁሙ እንላቸዋለን። እናንተ ጎረምሶቹ አትቀርሹ ነው የምንላቸው።
الذين هم لا يميزون اليمين من الشمال ግራና ቀኛቸውን ያለዩ በኢልሙ ሙሰላ ከሆነ ጋር እንዴት ነው አፋቸውን ሊከፍቱ የሚችሉ? والله ትልቅ ሸፈቃ ብሎ ማለት እያመለክ ያለው ጀሃነም ነው። ጀሃነም ማለት እኮ ተመልሶ ሊያስተካክልበት የማይችል ነው ወንድሞቼ እህቶቼ። ከዛ ከገባበት አሮንቃ የሚያወጣው ሰው ነው አዛኝ የሚባለው። ባለበት አንድ ሰው ታመም ያለው ብሎ ሐኪም ቤት ሄደ። ሁላችሁም እንደምታውቁት ማለት ነው። ያለበት ሱካር ሊሆን ይችላል፣ HIV ሊሆን ይችላል፣ ሌላም በሽታ ሊሆን ይችላል። ሊመረመር ሄዶ በሽታውን ንገረኝ እያለው በሽታው በሽታ ነው ግን አንተን አልያዘህም ብሎ የሚመልሰው ዶክተር ነው የሚመሰገነው? ወይስ እንዲህ አይነት በሽታ አለብህና ሳያጠቃህ እነዚህ መድኃኒት ፈልግ ወይም እንዲህ አይነት በሽታ እንዳይይዝህ ጥንቃቄ አድርግ የሚል ማንኛው ነው አዛኙ እናንተ ጋር? ሁለተኛው በሽታውን ነግሮ መድኃኒቱን በአግባቡ ውሰድ። ይሄ ወጣት ይሄ ኢልመን ሷፊ እያደረገ ያለው ጣዖት አምልካችሁ እንዳትሞቱ ባካችሁ። እስካሁን የሄዳችሁትም ቶሎ ያልገባችሁትም ተጠንቀቁ ነው የምንለው አይደለም እንዴ? እነዛ ጨካኝ አረመኔዎች ግን በተለይ በኢትዮጵያ ሕዝብ ላይ እንዴት ጨከሩበት! ትናንትና ትክክለኛ አቂዳ አውጥተው እዛ ጣዖት አምልኮት ውስጥ አስገቡ። አሁን ደግሞ ከዛ ሊያወጣ አትከፍርም አብሽር ምንም የፈለከውን ግቢም ብታመልክ ምንም ድንጋይም ብታመልክ ዛፍም ብታመልክ ትክክል ነህ አብሽር የሚሉ ጨካኞች አረመኔዎች አሉና በእነዚህ ጨካኞች ሁልጊዜ አትበዝበዝ። እዛ የተጠመድክ ሰው ቀንበሩን ሰብረህ ወደ አህለ ሱና ወል ጀማዓ ተመለስ እንላለን። እስካሁን የነበራችሁ ወደ ኋላ ኢንሻአላህ እውነቱን አውቃችሁ ተመለሱ። ያልገባችሁም ራሳችሁን ጠብቁ እንላቸዋለን። እነዚህንም እስከ መጨረሻው ኢላ አን ተቁመ ሰዓ ስራው የሚቀጥል አላህ ያድርገው። አላህ ያጠንክራቸው። ቀቡል አላህ ይስጣቸው። አላህ ተሸሩ ሁሉ እስትና አሳፊታቸው አላህ ይጠብቃቸው። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱ። ተክቢር